የጤና ባለሙያ ሆነው ሲሰሩ ህብረተሰቡ ያከበሩትን ያህል አቅሙ የቻለውን ያህል ታግለው አገልግለዋልና ወደ እዛው የጤና ተቋም ላይ አመራሩ ነው ሲመጡ ደግሞ እንዴት ነበር ከባለሙያዎች ጋር ያለው ቅርበት በትክክል ተቋሙ ህብረተሰቡ የሚፈልገውን ባለው ልክ እንዲሰጥ ሲመሩ የነበረው? ጨንቻ ወረዳ ጤና ጥበቃ ጽሕፈት ቤት በነበርኩበት ጊዜ የዛን ጊዜ ይሄ የጤና ኤክስቴንሽን ፕሮግራም አሁን በኢትዮጵያ ላይ ምናልባት እኔ ትልቅ ለውጥ አምጥቷል ብዬ ከሚገምታቸው ፕሮግራሞች ውስጥ አንዱ ነው። በተለይ የጤና ፕሮግራም ላይ ይሄ ኤክስቴንሽን ፕሮግራም ያስቀድሞ መከላከል ላይ በመስራት ፓኬጆች ላይ ተሰርቶ የተመጣበት ሁኔታ ትልቅ ነው የሚል እንትን አለኝና እኔም ወረዳውን በሚመራበት ጊዜ ያ ኤክስቴንሽን ፓኬጅ ወደ ገጠር በመውረድ በሚችል መልኩ አቅሜ የቻለውን ያክል አስተዋጽኦ አበርክቻለሁ ብዬ ገምታለሁ። ኢቭን ከሚመለመሉ ሰራተኞችም ጭምር በተለይ አርሶ አደሩ ጋር ተግባብተው ለውጥ ማምጣት የሚችሉ በየቀበሌው የተወለዱ ያደጉ ልጆች የሚመለመሉበት ስርዓት ነበር በወቅቱ። ያ የስርዓት እንግዲህ የመንግስት እንትን ነው የአቅጣጫ ነው። በዚህ ልክ ከእያንዳንዱ ቀበሌ ሁለት ሰው እንትን መልመላውን ተካሂዶ ሰልጥኖ ወደ እንትኑም በሚገቡ ሁኔታ ላይ የድርሻዬን አበርክቻለሁ ብዬ ገምታለሁ እና ከዛ ጋር ተያይዞም ምናልባት በወቅቱ በጣም ጥሩ ነው በሚባል ልክ አሁን ያለበት ስታተስ በእርግጥ ምን እንደመስል እርግጠኛ አይደለሁም። በተለይ ይሄ የጤና ኬላዎች በየቀበሌ የሚሰሩበት ሁኔታዎች አሉና የተለያዩ ፕሮግራሞች ጤናው ሴክተር ላይ እዚህ ያህል እንትን ክፍተት የሪሶርስ ክፍተት በተነጻጻሪ በንጽጽር ማለት ነው ከሌላው ሴክተር አንጻር ሲታይ የከፋ እጥረትም ያልነበረበት ነውና ስለዚህ ከፕሮግራሞችን ምንድነው ዝውውሮችን ተጨማሪ እንትኖችንም ካለበትም ባለሙያውንም በማግባባት አንዳንድ ጊዜ እንዲሁም ከእኔ ማስታውሰው እነዚህ በመስክ በፕሮግራሞች የሚመጡ ነገሮችን ማገዘን ጤና ኬላዎች በሁሉም ቀበሌ መኖር በሚችሉበት ልክ አርሶ አደሩን አንዳንድ ቀበሌዎች ላይ አሸዋም ጭምር ገዝተን አግዘን እነሱ ጋር እየሰራንበት አይነት ሁኔታ እንዳለ የሚሰማኛልና ማስታውሰው እንደ ሕክምናው ኢሚዲየትሊ ውጤቱ ይሄ ነው የምትለው ነገር የሚታይበት አይደለም። ይሄ አመራር ነው። አመራር በሂደት ነው እየሄደ የሚሄደውና ግን አንድ ለውጥ የሚገምተው እኔ ጽሕፈት ቤቱን በሚረከብበት ጊዜ የዛን ጊዜ ጋሞ ጎፋ ነው ወደ 17 አካባቢ መዋቅሮች አሉ ይመስለኛልና እኔ ሲረከብ በአጠቃላይ አፈጻጸሞች ላይ 12ኛ ይመስለኛል ካሉት በተረከብኩበት አመት ወደ ታይሳስ ነው ታይሳስ አንድ አካባቢ ነው የተረከብኩት ጽሕፈት ቤቱን። የዛን አመት በፐርፎርማንስ መጥቶ ወደ ሁለተኛ ያወጣንበት ያው በአጠቃላይ ፐርፎርማንስ አስታውሳለሁ። ስለዚህ አንዱ መለኪያ ይሆናል ብዬ ገምታለሁና ምን ተሰርቶ ነው እዛ ጋር ደረጃው ከፍ ያለው? አሁን ጤና ኤክስቴንሽን ፕሮግራሞች ላይ የተሰሩ ስራ ፓኬጆች ላይ የተተገበሩ ትግበራዎች የዛን ጊዜ መልካም ነበሩ ብዬ ገምታለሁ። ማኔጅመንቱም በወቅቱ የጤናው ማኔጅመንትም ልምድ ያላቸው ማነሳቸውን ነገሮች ተቀብለው አብረው ወደ ታች የሚወርድበት ሁኔታዎች ነበሩና ከዚህ አንጻር ያው ኢንዲኬተሮች አሉ፣ መለኪያዎች ዞኑ የሚያወዳድርባቸው መለኪያዎች አሉ። በዋናነት ግን በሽታን መከላከል መሰረት ያደረጉ ናቸው ወረዳ ላይ የሚሰራው ስራና ትልቁ ደግሞ ቅድም እንዳልኩት በፓኬጅ ፕሮግራም የሚሰሩ ስራዎች ናቸው። እንደ ክትባት፣ የቤተሰብ ምጣኔ አገልግሎቶች ከዛም ባሻገር ይሄ ምንድነው የአካባቢ መጸዳጃ ቤቶች ስራ የሚታስታውስ ከሆነ አሁን ከመጸዳዳት ነፃ የወጡ ቀበሌዎች የሚባሉ ነገሮች ሁሉ ነበሩ። ይሄ ሜዳ ላይ መጸዳዳት እነዚህ አይነት ነገሮች ሁሉ በተለይ በደንብ አሁንም ሊቀጥሉ የሚገቡ ነገሮች ይመስሉኛልና እሱ ጋር መለሳለሶች ያሉበት አካባቢዎችም ካሉ በእንዲህ አይነት ሁኔታ የጤናው ሴክተር አሁን ትልቅ መሻሻል እየታየበት ኤሪያ ይመስለኛልና ጤና ኤክስቴንሽን ፓኬጁ እንደ ትልቅ መሳሪያ በዛ ውስጥ ገብቼ እንዳወጣው ባለሙያ እንደ ትልቅ መሳሪያ ዛሬም በልዩ ትኩረት ያን ቢሰራበት የተሻለ ነው የሚል ነገር አለኝና አርሶ አደሩም በተቻለ መጠን ጤናማ ሆኖ ወደ ስራው እንዲገባ ማገዝ በሚችለው ልክ በሽታን መከላከልን መሰረት ያደረጉ ነገሮች ላይ የአካባቢውን አርሶ አደር አግዟል ብዬ ገምታለሁ። ከዛ ቀጥለው ወደ
ዞን መስተዳድር መዋቅሮች መጥተው ሲሰሩ እንደነበርም መረጃ አለንና ይቀጥሉ እስቲ። ወደ ዞን መዋቅር ላይ በእርግጥ ብዙ መጥቼ ዞን መዋቅር ላይ አልቆየውም። ትንሽ ጊዜ ነው የሰራሁት። በእርግጥ ከጨንቻ ሆስፒታል ላይ የዞኑ HIV ኤድስ መከላከል አማካሪ ሆኜ የዛው ምንድነው አንድ ትልቅ መደብ ቡድን መሪ መደብ ነበረው አስተዳደር የዞኑ ዋና አስተዳደር ጽሕፈት ቤት ላይ እዛውም ሰርቻለሁ የተወሰነ ጊዜ። HIV ኤድስ ይሄ በከፍተኛ ሁኔታ ትኩረት ያገኘበት ሰዓት ነበር ይመስለኛል እርሱ የመጡበት። ትክክል። በዛኔ በጣም ከፍተኛ ንቅናቄ ነበር። ዞኑ ላይም የድርሻዬን አጭር ጊዜም ቢሆን እዛ አካሄድ የሰሩ ሰዎችም ያስታውሳሉ። ትንሽ ኢንቫይሮንመንቱም ዞኑም አስተዳደርን በዛ ልክ እንትኑ ድረስ አድርጎ ንቅናቄ የተካሄደበትን ጊዜ አስታውሳለሁ። ያው ኢሚዲየትሊ ግን ብዙም አልቆየውም። ወደ ተፈትኜ አሁንም ወደ ሁለተኛ ዲግሪ በ5 ወር ጊዜ ውስጥ ነው ሁለተኛ ዲግሪን ገባው። ስለዚህ ወደ 2 ዓመት አካባቢ እንደገና ተመልሼ ዞን ላይ ብዙም አልቆየውም። በመሀልም በእርግጥ ዞኑ ወደ ጨንቻ ሆስፒታል ከወረዳ ጤና ጥበቃ ጽሕፈት ቤት ተመልሼ እዚህ ሰራተኛና ማህበራዊ ጉዳይ አሁን ራሱን የቻለ መምሪያ ይመስለኛል ዞን ላይ የዛን ጊዜ አስተዳደር ላይ አንድ በዞኑ ዋና አስተዳዳሪ ስር ጽሕፈት ቤት ደረጃ ነበር። የዛች እንትና ጽሕፈት ቤት ወይ ቡድን መሪ ነበረው። ቡድን መሪ ሆኜ ለተወሰነ ጊዜ ሲሰራ በወቅቱ በነበረው ኃላፊ ክቡር አቶ ዶሳ ማዳ ነበሩ የዞኑ ዋና አስተዳዳሪ። አሁን በቤቱ የሉ ነፍሳቸውን ይማረው። ተመልሼ ወደ ሆስፒታል ጨንቻ ሆስፒታል ቦርድ ሰብሳቢም ነበሩ። እዛ ስራ ይሄን ማገዝ እንዳለብኝ እንትንልና ወደ ሆስፒታል ተመልሼ ሄድኩኝ። ከሆስፒታሉ እንደገና የዚህ እዛ አካባቢ ላይ ትንሽ ጊዜ ሰርቻለሁ። ሰራተኛና ማህበራዊ ጉዳይ ዞን ላይ አጭር ነው ጊዜው፣ ረዥም አይደለም። ተመልሼ እንደገና ከሆስፒታሉ ሲመለስ አሁን ያልኩትን HIV ኤድስ ላይ ሰራሁና ብዙ ጊዜ አልቆየውም። አሁን ትምህርት ቤት ገባው 2001 ዓመተ ምህረት። ስለዚህ 2001 እና 2002 ዓመተ ምህረት ትምህርት ቤት ቆየውና አሁን ወደ ከፍተኛ ትምህርት መግባት እንዳለብኝ አሰብኩ። ለሁለተኛ ዲግሪ ማለት ነው። ሁለተኛ ዲግሪ እንደወሰድኩ ማለት ነው። ስለዚህ በወቅቱ 3 ቦታ ተወዳደርኩ የኢትዮጵያ ከፍተኛ ትምህርት ተቋማት። 3ቱም ላይ ሌክቸረር ሆኜ እንዲቀጠር አለፍኩ። አንደኛው እንግዲህ አርባ ምንጭ ዩኒቨርሲቲ ነው። ስለዚህ 2003 መስከረም ላይ ያው ካሉት በእርግጥ አንዱም ኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ነው። ሌላም ወደ መደወላዊ ዩኒቨርሲቲ ላይም ተወዳድሬ ነበር። እነሱ ጋር ቀጥታ ወደ እዚህ መግባት እንዳለብኝ አመንኩ። አርባ ምንጭ ዩኒቨርሲቲ መስከረም 2003 ለመጀመሪያ ጊዜ ተቀላቀሉ። ጊዜ ሌክቸረር ሆኜ ገብቻለሁ። እስከ ዛሬ ድረስ እዛው በመምህርነት በተመራማሪነት እየሰራሁ እገኛለሁ። አሁን ረዳት ፕሮፌሰር የሚለው ደረጃ ላይ እንዳሉን ምንም እንኳን እርሱ ዶክተር የሚለውን ተጠቀም ስላሉን ነው ስንገባ ዶክተር ማሌቦ ብለን የገባ ነውና እዚህ ደረጃ ላይ ለመድረስ ያደረጉት ጥረት ምን ይመስላል? የምርምር ስራው ምን ውጤት የተገኘበት ነው የሚለውን እናንሳስ። ከዚህ አርባ ምንጭ ዩኒቨርሲቲ ከገባሁበት ጊዜ ጀምሮ ያው በማስተማርም በምርምርም እሳተፋለሁ። በተለይ ከዛ በኋላ በ2003 ሲጀምር ሌክቸረር ሆኜ ነው የጀመርኩት። የመጀመሪያ ዲግሪ በርካታ ተማሪዎችን በማስተማር እንደገና ደግሞ በማማከርም ጭምር አስመርቄያለሁ። ከዛም በዛው ልክ የሰራው ሲቆይ ከኋላ በ2009 ዓመተ ምህረት እንደገና በህንድ ሀገር የሚገኘው ፓንጃብ ዩኒቨርሲቲ ጆይን አድርጌያለሁ። ከኋላ በዴቨሎፕመንት ኢኮኖሚክስ ኦር ኢኮኖሚክስ ኢን ጀነራል ፒኤችዲን ሰርቼ ተመልሻለሁ። በዚህም አሁንም ደረጃዬን በማሻሻል በማስተማርም በምርምርም እሳተፋለሁ። አሁን ማማክራቸው ተማሪዎችንም አማክራለሁ። ሁለተኛ ዲግሪ ተማሪዎችም
ሶስተኛ ዲግሪ የፒኤችዲ ተማሪዎችንም እንደ ተባባሪ አማካሪ ሆኜ እየሰራን ነው የምንገኘው። አርባ ምንጭ ዩኒቨርሲቲ ከገባሁበት ጊዜ በኋላ ያው ከማስተማር ስራዬ በተጨማሪ ምርምር ስራዎች ላይ ከተማሪዎችም ጋር እኔም ከሌሎች ከስታፍ እንትኖችም ጋር አሁን ከ10 በላይ ዓለም አቀፍ ጆርናል ላይ የታተሙ ህትመቶች አሳትሜያለሁ። ስለዚህ በሰፊው ኢንቮልቭ ያደረኩ ነው። አሁንም የሚቀጥል ነው እየሰራ ያለሁበት ነው። ስለዚህ ኦልሞስት ዩኒቨርሲቲ ውስጥም ከገባሁ 2003 እስከ ዛሬ 2017 ድረስ በተለያዩ ኃላፊነቶችም እዛ አካባቢ ላይ ዩኒቨርሲቲው ያገለገልኩ እገኛለሁ ብዬ አምናለሁ። አሁን እንግዲህ ያሉት ደረጃ ለጋሞ ማህበረሰብ አልፎም ለኢትዮጵያ ብሎም ለዓለም ሞዴል የሚሆንና ብዙ ተሞክሮ ያለበት ደረጃ ላይ ደርሰዋልና እዚህ እንዲደርሱ ሞዴል የሆኑት ሰው አለ እንዴ? ልጅን እያሉ እንደዚህ ተምሬ ኤኬሌ የደረሰበት ቦታ እንደዚህ ቢሆን ብለው ሲያስቡ የነበረው ሞዴል ሲያደርጉት የነበረ ሰው አለ? እኔ በእርግጥ ማደንቃቸውና እንትን የሚሉ ሰዎች አሉ። እውነት ነገር ለማውራት አንድ በጣም ማስታውሰው ነገር ሁልጊዜ ከህሊናዬ የማይጠፋው 1978 ቅድም እንዳስታውስኩት 6ኛ ክፍል ተማሪ እንደሆንኩ ቅድም ገልጬ ነበር። 1978 የ6ኛ ክፍል ተማሪዎች ጥያቄና መልስ ውድድር የሚባል አለ፣ ተማሪዎች የሚወዳደሩበት። እኔ ከዞ አንደኛ ደረጃ ትምህርት ቤት ተወዳድሬ እዛው ካሉት ያው አንደኛ ሆኜ ከአንድ ጓደኛዬ አሁንም አለ ወደ ውድድር ጨንቻ እንመጣለን። ጨንቻ ስንመጣ ጨንቻ ላይ እንደገና ደግሞ ከተለያዩ ትምህርት ቤቶች የሚወጡ ተማሪዎች ናቸው የሚመጡትና እዛም መጥቼ በእርግጥ ሁለተኛ የወጣው ይመስለኛል። እንደገና ደግሞ ከዛ ውድድሩ ላይ የዛኔ ማስታውሰው ልክ ትምህርት ጨርሶ ይመስለኛል መሰረተ ትምህርት ዘመቻ ይወጣሉ 12ኛ ክፍል የጨረሱ ሰዎች። አንድ አካባቢ ሰው ዛሬ ላይ ዶክተር ደበበ ባሩድ በጣም ለትምህርት ያለው እንትን ይታው ትምህርት ያለው እንትን በጣም ትልቅ ይመስለኛልና ደበበን ፊት በአካል አላውቀውም። እሱ ደግሞ ምን ከኤዞ የመጣ ልጅ ሁለተኛ ወጥቷል የሚል ነገር እዛ ይሄ ለመሰረተ ትምህርት ዘመቻ እናንተ ደርሳችሁ ከሆነ አላውቅም የሚሰጣቸው ደንብ ልብስ አላቸውና እኛ ውድድሩን የምናካሄድበት አካባቢ ላይ ደንብ ልብስ እንትን ይላልና ሁለተኛ መውጣትን በደረጃ መውጣትን ሁለተኛ ወር ሶስተኛ ጊዜ ቆይቶ ካስተውሱ ይቅርታ እና ሲመጣ ይሄን በደረጃ ከዛ መጥቶ ወጥቷል የሚል ሰማና ሄዶ ለካ እስክሪብቶና ደፍተር ገዝቶ ይዞ መጣ። ምን ተማሪ ነው ሽልማት ነው። ልክ እኔ ስምንተኛ ሲመጣ ያ ሽልማቱን ተቀብዬ እጅጉን ነው የሸነጠኝና እሱ ደግሞ ሞራል ተነሳሽነት እና ያችን አመት መሰረተ ትምህርት ዘመቻ ወጥቶ ከኋላ እሱ ደግሞ ዩኒቨርሲቲ ገባ። ያው እኔም ገባለሁ። በቃ ይሄ ልክ እንደ ብዙ ጊዜ እሱን እንደ አራያ አድርገው እንደ አራያ ወስዳለሁ። ኋላም ሌሎች ብዙዎች ምሁራን ከፊት ያለ ሰው ሁልጊዜ አንተ የምታያቸው ይኖራል። እንደገና ደግሞ እንደነሱ ስትሆን የሚሸንጤ ነውና ብዙዎች ሸንጠውኛል። ግን ይሄን እንደ ትልቅ ነገር ከኋላም እሱም ኢሚዲየትሊ ወደ ዲግሪ ቀጥታ ነው የገባው። ሁለተኛ ዲግሪውንም አሁን አዲስ አበባ ኤንጂኦ ላይ ያለ የሚሰራ ነው መስለኝና ፒኤችዲ ላይ ነው ምንም ሰርቶ ዶክተር ነው። ከዛም ባሻገር ሁልጊዜ ትዝ የሚለኝ ነገር አለ። ለትምህርት መነሻ ያልኩት ቅድም ጠዋት ያነሳሁት ነገር አንዳንድ ጊዜ ከመነሻም ጭምር የሚቀሰቅስ ሰው ጥሩ ነው። እኔ መሰረተ ትምህርት ከኢቴ ጋር እሄዳለሁ ነበር ያልኩትና በአካል ከዛ በኋላ አላውቀውም፣ ሊያቀኝም ይችል ይሆናል አላስታውስም፣ አላውቀውም። ክፍል የሚባል መሰረተ ትምህርት ያስተማረን ሰው እኔ ለራሴ በሄድኩበት መዋያ ነው ከኢቴ ጋር የሚሄደውና እዛ እንግዲህ እዛች ያው ትንሽ ሳይለንት ነው
ዲሲፕሊን እንዲም ነው እዚህ ላይ እንደ ህፃናት የሚጮህ አይመስለኝም እና እዛ አካባቢ ላይ ሲቀመጥ ሲከታተል ቶሎ ያን ፊደሎችን በደንብ ከማወቅ አንፃር ይሄ ትምህርት ቤት ቶሎ መግባት እንዳለብኝ አበረታቶኛልና የሱም እንትን ቀላል አይደለም። ይሄ ራሱ ባቆም ሰውየውን ባቆም አሁን ራሱ ደስ ይለኛልና እንደነዚህ ተጽዕኖ የፈጠሩ ሰዎች በርካታ ናቸው። ትምህርት ቤትም ቢሆን እኔ ጓደኞቼ ብዙ ጊዜ ትምህርት ቤት ላይ ያለው ነገር ላይ እኔ አሁን እኔ ማውቀውን ነገር ለሌላ ሁሉ ጊዜ ሼር አደርጋለሁ። ኢቭን ራሱ ትምህርት ላይ በነበረን ከፍተኛ ትምህርት ላይ በነበረን ጊዜ እንደገና ደግሞ አሁን አብሮኝ የተማሩ ጓደኞች አሁን ዲግሪውን ስንማር ሁለተኛ ዲግሪውን ስንማር ማቴሪያል የምናገኛቸው ነገሮችም ሲኖሩ ሼር አድርገን አምጡ ገንዘብ አምጡ ይሄን አንብቡ እንደዚህ ሼር አድርጌ ኢቭን አሁን ዲግሪን ሲማር 1-2 ዓመት የክፍል ሪፕሬዘንታቲቭ ሁሉ ነበርኩና ሼር አድርገን ኮፒ አድርገን አንብቡ እንደዚህ አይነት ነገር አብሮኝ የተማሩ አሁን ትልቅ ባለስልጣን ሆኑ ክልሉን የሚመሩ ሰዎችን ጭምር አሉና ያስታውሳሉ። እንደዚህ አይነት ነገር ተጋግዞ አንድ ሰው መቼም ቢሆን አሁንም ማምኖ ፍልስፍና ሺህ ጊዜ ዶክተር ቢትሆን ሺህ ጊዜ ፕሮፌሰር ቢትሆን ሺህ ጊዜ እንትን ቢትሆን ብቻዬን ምንም ልታደርግ አትችልም። በትክክል በጋራ የአርሶ አደሩ እውቀት ያስፈልጋል፣ የነጋዴው እውቀት ያስፈልጋል፣ የምሁራን እውቀትም ያስፈልጋል። እነዚህ ተቀናጅተው ሳይንስን በባህሪው የእውቀቶች ጥርቅም ነው ብዬ ነው። ስለዚህ ድምሩ ነው ሀገርን የሚያሻግር እና በዚህ ያ ፍልስፍና አለኝና ይሄ ምናልባት መተጋገዝ አንዱ እንደገና ደግሞ መረዳዳት ያለውን ነገር ለሌላው ሼር ማድረግ ከሌላው እንደገና ደግሞ ወስዶ ሼር ማድረግ መውሰድ ጠቃሚ ነው መስለኝና በዚህ ልክ ማደግ የሚገባን ይመስለኛል። ክቡራን ተመልካቾቻችን እየተከታተላችሁን ስለሆነ ከልብ እናመሰግናለን። ቆይታ እያደረግን ያለነው ከአርባ ምንጭ ዩኒቨርሲቲ መምህርና ተመራማሪ እንደዚሁም ከዩኒቨርሲቲው ዋና ሬጅስትራር ዶክተር ማሌቦ ማንቻ ጋር ነው። ከሳቸው ህይወት ቆንጆ ተሞክሮ እያገኛችሁ እንደሆነ እምነታችን ነው። አሁንም አብራችሁን ቆዩ። ዶክተር እንቀጥል። ቀደም ሲል ስለ ትዳር ህይወቱ ትንሽ ነካክተው ነበርና ትንሽ አልዘረዘሩትም። ምን ያህል ልጆች አሉት? ከባለቤቱ ጋር ያለው ሁኔታ፣ ልጆቹ እንዴት እያሳደጉ ነው? ምክንያቱም ልጆች ነገ ሀገርን የሚረከቡ ስለሆነ የመጀመሪያው ኃላፊነት ያለው ቤት ላይ ነው። ከዛ ሲከተል ነው ወደ ማህበረሰቡ፣ መንግስትም አለ። ሁሉም ድምር ቢሆንም መነሻው ቤት ነው እና እነኚህን እስቲ ደግሞ እናውራ። እንደተባለውም ባለትዳር ነኝ። 1990 ዓመተ ምህረት ላይ ከባለቤቴ ጋር ተጋብተናል። ወይዘሮ ንጋቷ ለማ በትሩ ነው የምትባለው። ከሷ ጋር ጋብቻ ከመስረትን በኋላ ልጆችን አፍርተናል። ከአብራካችን የወጡ 4 ልጆች አሉን። እንደገና ደግሞ የቤተሰብ ልጅ ሆነ 5 ልጆችን ነው እያሳደግን ያለ ነው። አንድ አጎቴ ልጅ የሆነች ጋር ያው ልጅ ነች፣ እሷንም ቢዬ ነው እንትን የሚለውና ስለዚህ አጠቃላይ በዚህ ልክ ነው ያለው። እግዚአብሔር ይመስገን ልጆች ደህና ናቸው። የመጀመሪያ ልጄ ተመርቃ አሁን ስራ ላይ ናት ያለችው፣ አዲስ አበባ ላይ ስራ ላይ ትገኛለች። ሁለተኛውም ዘንድሮ ተመራቂ ነው። ሶስተኛ ልጄም ጥሩ ተማሪ ናት። 8ኛ ክፍል አርባ ምንጭ ኮሚኒቲ ላይ ትማራለች። ይብን እግዚአብሔር ያሳካላት ከኔም ጎበዝ ትመስለኛለች እና በጣም ጎበዝ ልጅ አለች። የመጨረሻዋ ልጅ አሁን ገና 3ኛ ክፍል ተማሪ ናት። ስለዚህ ልጆቼ ከባህሪ አንፃር ያው እግዚአብሔር የተመሰገነ ይሁን ጥሩ ናቸው። እስቲ ወደ እርሶ ህይወት እንመለስና በህይወቱ በጣም የተደሰቱበት ስኬታማ የሚሉት ሁልጊዜ የሚያስታውሱትና ጉልበት የሚሆኑት ለወደፊት አጋጣሚ ይኖር ይሆን? በጣም የምትደሰተው ይሄ በጣም አኪዩት የሆኑ እንትኖች አሉ። ፔን አሁን ለምሳሌ ሆዱን ተነፍቶ አየር ማውጣት አቅቶ ሲያጣጥር የመጣ ሰው በእንደዛ አይነት ሁኔታ ላይ የነበረ ሰው በሚመጣበት ጊዜ ኢሚዲየትሊ ሲመጣ ደግሞ በቃሬዛ ነው የሚመጣው። አንዳንድ ጊዜ ደግፈ ከቃሬዛ ተነስቶ በእግር ይሄዳል።
ከዚህ በላይ የሚያስደስት ነገር የለም። እና እንደነዚህ አይነት ነገሮች ናቸው እኔ ቅድም በህይወት የሚረካቸው ብዬ ቅድሚያ ሰጥቼ እንትን ያልኩበትም ትልቁ ይሄ ነው። ሁለተኛም ያው በአብዛኛው ጤና ላይ የተገናኘ ነውና ከኋላም ያለው ያው እስከ ዛሬ ድረስም ሁለተኛ በጣም ደስተኛ ሆንኩበት ቀን ሜይቢ ለማንም እንትኑ ያው የሚታወቅ ነገር ነው እንትን ቢያላቅም ይሄ ለምሳሌ እኔ በተፈጥሮ አስተዳደገም እንትን ይላል ቢያገምታለውና 2000 ይሄ የጋሞ አካባቢ ላይ የተፈጠረው አንድ ጊዜ ኢትዮ ወጣቶችም ሽማግሌዎችን ሰላም ያወረዱበት የምንታወቅበትም ከፍተኛ ግጭት ሊነሳ ሲል በነበረበት ጊዜ በርጥብ ሳር እንትን ያለበት ጊዜ ላይ ምናልባት ነበርኩበት ሚናም ነበረኝ ቢያምናል ነበሩ እዛ የተንበረከኩ ሰዎች ውስጥ የተንበረከኩ ሳሩን መጀመሪያ እንዲሁም ያጨሩት ውስጥም አለውና ትንሽ አብሩልን እስቲ በተለይ ባህሉ ላይ እንደው ግጭቱን እንተወው አልፏል። እግዚአብሔር ይመስገን አባቶች ታግለው አቀዝቅዘውታል። ግን የእናንተን ሚና እንዲያነሱ ፈልጋለሁ። የወጣቶቹን ስሜት እናንተ ተንበርክካችሁ ሳር ይዛችሁ ዓለምን ያስደነቀ ነገር ነው ያደረጋችሁትና ሳር ይዛችሁ ስትነሱ እምነቱ ነበራችሁ? ወጣቱን እንደምታቆሙ ከባህሉ ጋር አያይዘው እዚህ ጋር እንዲያወሩ ፈልጋለሁ። እኔ ትልቁ እውነት ነገር ለማውራት እምነቱ ነበረን። በዛን ጊዜ ምናልባት ስሜቱ ወጣቱ የተወሰነ ስሜት ውስጥ የሚከቱ ነገሮች አልነበሩም ማለት አይደለም፣ ነበሩ። ነገር ግን አንድን ስሜትን የጋሞ ባህል ላይ ምናልባት ይሄ ስሜትን በመጀመሪያ የሚመልስ አይደለም ከመሰረቱ እኔ ተመሬ የሚያደግኩበት ሁለተኛም አይደለም እስከ ሶስተኛ ሲሄድ አይነት ነገሮች ናቸው እና ይሄን ሲማር ነው የቆየሁት ከሽማግሌዎች ጋር። ግን የጋሞ ባህል ላይ ግጭቱ እንኳን ቢኖር ግጭቶቹን በአካባቢ በማህበረሰብ አሁን ኦጋዴ የምንላቸው አይነት እንትኖችም ጭምር የሚፈታበት አይነት ሁኔታዎች ናቸው ያሉትና እዚህ አይነት ነገር ላይ ሲመጣ በወቅቱ ካሉ ትላልቅ ሽማግሌዎች አካባቢያችን ላይም አሉ። ጸጥታ ኃይሎችም በእውነት ነገር ለማውራት አሉ። ጸጥታ ኃይሎችንም ጭምር ከኋላ ይሄ አንዳንድ እንዲበርዱ የሚያደርጉ ነገሮች ላይ እንዲተባበሩ አነጋገርንም ጭምር እንትን አድርጎ እንዲበርዱናልና ወጣቱን ከካልቸሩ ውጭ አይደለም እና እንደነዚህ አይነት ነገሮች ላይ ስናይ ኢሚዲየትሊ ይሄን መቀዝቀዝ እንዳለበት አመንን። ትላልቅ ሰዎች አሉ እነዚህ የጋሞ አባቶች የሚሆኑ ሰዎችም አሉና ተው ተባለ። ስለዚህ አብዛኛው የሚታወቀው ሰው እንደገና ደግሞ ፊት ለፊት ላይ የሚያያቸውን ሰዎችን አይቶ ቀሪው እንደገና ደግሞ ወጣቱ ያሉ ተው የሚል አይነት ነገር ተፈጥሮ ተቀብሎ ወደዚህ አይነት ነገር መጥቶ ያ ቀን በሚበርድበት ጊዜ በቦታው በመኖር እንደገና ደግሞ እንደው እኔ አሁን አባት የሚባሉት ውስጥ አይደለም 51ኛ ዓመቴ ነው ገና መርግጥ አባቴም ነው የሆንኩ ነው። ስለዚህ የዛን ጊዜ ከአባቶች ጋር ሆነን ይሄ ነገር አብራችሁ መሳካቱ ተንበርክከን አሳክተን ሰላም ማህበረሰቡ እድሜ ልኩን የኖረበትን ነገር ደግሞ እንትኑ ዓለምም እንዲያውቀው ደግሞ ምክንያት ሆኗል ብዬ ገምታለሁና ሁሉ ጊዜ ሁለተኛ ከሚደሰትባቸው ነገሮች ውስጥ አንዱ ይሄኛው ነው። ቀሪዎችም በርካታ ነገሮች ናቸው። ያው ህይወቴ በአብዛኛው ውጣ ውረዶች ያሉበትም ቢሆን ስኬታማ የሆነ የተደሰትባቸው በርካታ ነገሮች አሉና እነዚህ በጉልህ ማስታወሳቸው ናቸው። በአንጻሩ ደግሞ እንመልከት። ምናልባት ፈታኝ የሚሉት የህይወቱ ክፍል ተቋቁመው አልፈው ጥንካሬውን የበለጠ ያዩበት የሚሉት አጋጣሚ ነበር ወይ? እውነት ነገር ለማውራት እኔ አንድ ነገር ያው ፈታኝ እንዲብለው ለጥንካሬ ምክንያት ሆኖልኛል ብዬ ገምታለሁና ፈጥኜም ወደ ትምህርት ቤት እና ወደ ትምህርት ወደዚህ አይነት እንዲመጣ አድርጎኛል ብዬ ገምታለሁ። ታሪኩን ብዙም ዘርዝሬ በተለያዩ ምክንያቶች አላነሳም። አንዱ አሁን ለምሳሌ ከጨንቻ ሆስፒታል ላይ በሚሰራበት ጊዜ የሰራሁት የተወሰነ ለውጥ የሚያመጡ ነገሮች የሄዱ ናቸውና አንዳንድ ጊዜ ለውጥ የማይመቻቸውም ይኖራሉ፣ ዛሬም አይጠፉም። የዛን ጊዜ የገጠመኝ ነገር ሁልጊዜ እንደ ጥሩ ተሞክሮ አልወስደውም። ይታወቃል። አብዛኛው ሰው በወቅቱ የነበረው ጨንቻ ላይ ያለው ሌላውም ያውቃልና እዛ ከሆስፒታል የወጣሁበት ጊዜ ላይ
የተለያዩ ሰዎች ተሳትፎበት እዛ መቆየቱንም ጭምር ያልፈለጉ ሰዎች እንዳሉ አምናለሁና አንዳንዴ አንተ ለማበረከት ስትፈልግ በሚትፈልገው ልክ ላታበረክት ወይም እንዳትወጣ ሊያደርግ ይችላልና ያ አይነት ሽግግሩ ትንሽ በህይወቴ ትንሽ ጥሩ ነገር አልነበረም ብዬ ገምታለሁ። ግን ኢሚዲየትሊ ቅድም እንዳልኩት ለጥንካሬ ሆኗል። ሌሎች ደግሞ በደንብ እንትን የሚሉት አንተ ራስህን ለምን ወደ ተከታዩ አትሸጋገርም የሚሉ ኃይሎች በዙና ወዲያውኑ ያን ህይወት እንደ ምንድነው ይሄ እንደ ጥንካሬ አንዳንድ ጊዜ ወደ ኋላ ስትሄድ ቅድም እንደ ከትምህርቱም ጀምሮ እንዳነሳ ነው ወደፊት የምትመጣበት እና ተምረህበት ወደ ተከታይ ህይወት እንድትሄድ ያደርገዋልና ከዚህ ውጪ በህይወቴ ለዚህ ያህል ፈተና ነው የሚለው አይነት ነገር የገጠመኝ የለምና በአብዛኛው ይሄ ነው መስለኝ። ክቡራን ተመልካቾቻችን ዝግጅታችን አላበቃም፣ አብራችሁኑ ነው። ዶክተር እንቀጥል። ከዚህ በኋላ ያለውን አጠር እያደረግን እናስኬዳለን። ምርምር ለሀገር እንዴት ነው መዋል ያለበት? ምክንያቱም ዩኒቨርሲቲዎች ይታወቃል ከዓመት እስከ ዓመት በየትምህርት መስኩ ጥናቶች ይደረጋሉና በተጨባጭ ችግሮችን ለመፍታት ከሚያሳዩ ማሳያዎች ጋርና ሸልፍ ላይ ከመቅረት ይርቅ የበለጠ መሬት ወርደው ደህንነትን መዋጋት የጀመርነው ጥረት ስኬታማ እንዲሆንና ማህበረሰባችን እንዲቀየር ምን መደረግ አለበት ይላሉ? አጠር አድርገው። እውነት ነው። አንድ ምርምር በባህሪው የሚሰራው ችግር ለመፍታት ነው እና መሰረታቸውም ችግር ነው። እንደገና ደግሞ ታርጌት የሚያደርገው ችግር ለመፍታት ነው። ያን ችግር ለመፍታት ካልዋለበት ምርምር ዓላማውን ስቷል የሚል እምነት ነው ያለኝና ምናልባት አንዳንዱ ምርምሮች ቴክኖሎጂዎችን የሚያበለጽግ ሊሆን ይችላል። አንዳንዱ ምርምሮች የፖሊሲ አቅጣጫዎችን የሚጠቁሙ ሊሆኑ ይችላሉ። አንዳንዱ ምርምሮች እንደገና ደግሞ የተደበቁ ነገሮችን አውጥቶ የሚያስታውቁ መልካም ነገሮችን የሚያስታውቁ ስለዚህ ለማህበረሰብ ግንባታም ጭምር ሊሆኑ የሚችሉ ሊሆኑ ይችላሉና በአብዛኛው እነዚህ ነገሮች መጠቀም ያለበት ክፍል ምርምሮች በሚወጡበት ጊዜ አንደኛ ተመራማሪው፣ ሁለተኛ ምርምሩን የሚጠቀሙ ክፍሎችም ምርምሮች ሸልፍ ላይ እንዳይቀሩ ወደ ተግባር እንዲቀየሩ በማህበረሰቡ ላይ ለውጥ እንዲያመጡ በአንድም በሌላ ቅድም የገለጽኳቸው ነገሮች የሚጠቅሙት ምንም ነው ዞሮ ማህበረሰቡን ነው ለማህበረሰብ ልማት ላይ የሚውሉ ስለሆነ ከፖሊሲም አንፃር ከማስተዋወቅም አንፃር እንደገና ደግሞ ቴክኖሎጂዎችን ከማበልጸግም አንፃር በእንዲህ አይነት ሁኔታ ልንገለገል ይገባል። ስለዚህ ተመራማሪዎችም የሚመራመሯቸውን ነገሮች በይፋ በዚህ ልክ መዋል እንዲችል ማድረግ ያስፈልጋል። በእርግጥ ምርምር በባህሪው ሳይንሱ ላይ እንደምንላቸው ፖዚቲቭ ኤክስተርናሊቲ ያላቸው ነገሮች ናቸው እና ከተመራማሪው በላይ ማህበረሰብን የሚጠቅሙ ናቸው ምርምሮች እና ተመራማሪዎችም ያ ነገር አምነውበት በዋናነት ለማህበረሰብ ጥቅም መዋል በሚችል መልኩ ማዋል መቻል አለባቸው። ፖሊሲ ሳይድ ላይ ያሉ እንትኖች አንዳንድ ጊዜ ምርምሮች በጣም በሚመጡበት ጊዜ ሜይ ቢ መሬት ላይ ካለው ነገር ጋር ሊጋጩም ይችላሉ። ከፖለቲካ እይታ ከነበረው ከፖሊሲ እይታ ጋርም ሊጋጩ ይችላሉ። በበሰለ ሁኔታ ውይይት በማድረግ ምንድናቸው የሚሉ ነገሮችን ተደርጎ ምርምሮችን መጠቀም የሚቻልበት መሄድ ያስፈልጋልና የዓለም ተሞክሮም የሚያሳየው ምንድነው ከምርምር የሚመጡ እንትኖች ውጤቶችን ለፖሊሲ ቀረጻም ጭምር ይጠቀማሉ። ቀደም ያልናቸው የተለያዩ የእንትኖችን ለማህበረሰብ ልማቶችን ለማድረግ ይጠቀማሉና በዚህ አይነት ሁኔታ ያዋልን የተመካከርን ያበለጸግን ያሻሻልን ካልሄድን ምርምሩም ወደ ማህበረሰብ ካልወረደ ለተመራማሪው ፋይዳ የለውም። እንደገና ደግሞ የወጣው ወጪ ለሀገርም የሚፈይደው ሌላ ኪሳራ ነው የሚሆነውና ከኪሳራ ልንታደግ ይገባል የሚል አስተያየት አለኝ። እርስዎ እንግዲህ የረጅም ጊዜ ልምድ አሉት እና ማህበረሰቡም ትልቅ ነገር ሀገርም ትልቅ ነገር ከእርሶ ይጠብቃልና ወደፊትም ምንድን ነው እቅዶ? እኔ እንግዲህ አሁን በእርግጥ ቅድም እንዳልኩት የወረደ የተለያዩ ልምዶች አሉኝ። በሙያም አንፃር የተወሰነ የተቀላቀለ ነው መስለኝና በእርግጥ አሁን የኢኮኖሚክስ ባለሙያ ነኝ። ስለዚህ በዋናነት ኢኮኖሚክስ ባለሙያ ምናልባት ከጤናውም ከግብርናውም ብቻውን አይደለም አጠቃላይ ኢኮኖሚ ሴክተሩን እንትን ይዞ ነውና ስለዚህ በዚህ ዘርፍ ላይ
ያለኝን ስራ በተለይ በማስተማር ስራዬን እንደተጠበቀ ሆኖ ምርምሮች ላይም በሰፊው እሳተፋለሁ። ወደዛ እየተሳተፍኩ ለሀገር ጠቃሚ የሆኑ ነገሮች ላይ ያበረከትኩ ቀጥላለሁ የሚል እንትን አለኝና ኦልሬዲ የሄድኩበት ነው። እሱን አዳብሬ የሚቀጥል ነው መስለኝ። እንግዲህ ጨርሰናል ጥያቄዎቻችንን። የስንብት የሚሉት ነገር ካለ ምስጋናም ሊሆን ይችላል፣ መልእክትም ሊሆን ይችላል፣ አብረን ለመስራት ሀገርን ለመቀየር የሚሉና የመሳሰሉ። አመሰግናለሁ። ያው እንደ አጠቃላይ እኔ በዚህ ሰዓት ላይ ምናልባት ትንሽ ቅድም የተወሰነ ነገር እንትን ብለን ላንሳውና ለኔ ለዛሬው ለመድረስ ብዙ ሰዎች አበርክቶ አላቸው። ይሄ ለኔ ያበረከቱ ሰዎችን በዚህ አጋጣሚ በአንድም በሌላም ከጓደኞችም ጭምር ላመሰግናቸው ፈልጋለሁ። እግረ መንገዱን ደግሞ አሁን ላለው ወጣት ትምህርት ላይ ላለው ለሌላው ቅድም እንዳልኩት የአንድ ሰው ብቻውን ለስኬት አይበቃም። አንድ ሰው ተሞክሮ ለብቻው ለስኬት በቂ አይደለም። ስለዚህ ድምር ውጤት ነው። ስለዚህ ማንኛውም አንዳንዴ ምናልባት አናገኝም ብለን የምንገምታቸው ሰዎች ሳይንቲስቶች ሆነው ሊሆኑ ይችላሉ። ውስጣቸው ያለው ሳይንቲስት ኢን ሴንስ ለኔ ተምሮ ውጤት ብቻ ሳይሆን በተቻለ መጠን ውስጡ ላይ የታመቁ አሁን አርሶ አደሩ ጋር ልምድ ያላቸው ሰዎች ጋር እውቀቶች አሉና እነዚህን ነገሮች ከታችም ልንማር ይገባል፣ ወደ ላይም ወደ ታችም ልናወርድ ይገባልና እርስ በርስ የተደጋገፍን መሄድ ያስፈልጋል ብዬ አምናለሁ። በተጨማሪም በአገር ደረጃም ላይ አሁን ዘሚዛም የተወሰኑ ግጭቶች አሉ። ይሄ በኔ ግምት ግጭት ለኢትዮጵያ አይበጅም እና በተቻለ መጠን ነገሮች ሁሉ ወደ ጠረጴዛ ዙሪያ መጥተው እንደገናም ደግሞ ውይይት ተደርጎበት ምክንያታቸው በግልጽ ታውቆ እልባት አግኝቶ እቺን ሀገር ምናልባት ኢትዮጵያ ሀገራችን ጥንት ሀገር ናት። ረዥም በተለይም ደግሞ ትላልቅ ዓለም ተቋማትን ከመሰረቱ የአፍሪካ ሀገሮች ውስጥ ግንባር ቀደም ሀገር ናት። በዛ ደረጃ ላይ እንድትመጣ ምናልባት መንግስትም ሰከን ያለ እንደገና ደግሞ በተለያዩ ዘርፍ ላይ ያሉትም ሰከን ያለ ውይይት አድርጎበት ሰላም ቢያመጡ እንደ አንድ የጋሞ ምሁር በተጨማሪም እንደገና ደግሞ እንደ አንድ የጋሞ ማህበረሰብ አካል ይሄ ነገር ቢወርድ ሁልጊዜ የሚመኘው ነው የሚደሰተው ነው። ሁሌ አንዳንድ ኮሽታዎችን ሲሰማ እኔ በግሌ ብዙ ጊዜ ያመኛል እውነት ነገር ለማውራትና በዚህ ምክንያት በተለይ በጦርነት ረጅም ጊዜ ወር በግጭቶች ረጅም ጊዜ ሄዱ ሀገራት ወደፊት ወጥተው አልታዩም። ስለዚህ እኛ ጥሩ ስም ያለን ጥሩ እንትን ያለን በትናንሽ ነገሮች የተጋጨን የምንቆየው ነገር ላይ ሊፈቱ የሚገቡ ነገሮችን ተፈተው አገራዊ ቅርጽ አንድነት የሚመጣበት ላይ ቢመጣ እላለሁ። በዚህ አጋጣሚ ምናልባት እንደ አንድ ሰው በዚህ ልክ በዚህ አግባብ መስራት እንዲችሉ ጥሬንም ባቀርብ ብዙም ክፋት ያለው አይመስለኝምና ይሄን ለማለት ፈልጋለሁ። በተጨማሪም ይሄ የጋሞ ቴሌቪዥን ዛሬ ጠርቶኝ ይሄን ተሞክሮዬን እንዳካፍል ስላደረገኝ አመሰግናለሁ። በተለይም በዚህ ልክ ተሞክሮቹን ከአንዱ ተሞክሮ ሌላው ይማራል። ቅድም የተማማሪን የምንሄድበት ነው መሄድ ያለበት የሚለውና ተሞክሮም ተከታይ ከምሁራንም ሌላ ተሞክሮ ሊሰጡን የሚችለው ምሁራንም ከቀደሙ አባቶች ልንማር የሚገቡ ነገሮች አሉ። ለምሳሌ የጋሞ ወጣቶች ጋሞ አካባቢ ላይ ሰላም ያስጠበቁበት የአባቶችን ፈለግ ተከትለው ተምረውበት ባይሆኑ ኖሮ ያ ስሜት ሊበርድ የሚችል ነገር አልነበረምና ስለዚህ ይሄ ተቋም እንደ ተቋም ነው። ይሄ በተለይ ሰላም ግንባታው ላይ ተገንብቶ የመጣው ረጅም ጊዜ ቆይቶ የመጣው ተቋም ነው። ይሄ ተቋም በልጽጎ ገንብቶ ወደፊት እንዲቀጥል የጋሞ ቴሌቪዥን ተከታይ ሚናውን ይጫወታል የሚል ግምት አለኝና በዚህ ልክ ተሞክሮቹ እንደገና ደግሞ ወጣቶቹንም ምሁራንንም እንደገና ደግሞ አርሶ አደሩንም ነጋዴውንም ሌላውንም እንትን እያለ ለዓለም ማስተዋወቅ ቢችል አንድ አባባል አለ። ኢትዮጵያዊነት ጋሞነት ከኢትዮጵያዊነት ጋር አይጋጭም የሚል ትልቅ አስተሳሰብ አለ። ይሄም ምናልባት በፕሮግራማችሁ ላይ ጋሞች ከሌሎችም ጋር ሌሎች ከጋሞችም ጋር
ያለው ትስስር ላይ በተቻለ መጠን ቢሰሩበት አሁን ያለው ነገር እያደገ ይሄዳል የሚል አስተያየት ነው ያለኝና አሁን ያዛችሁበት አጭር ዕድሜ ውስጥ ነው። በርካታ ጥሩ አልፎ አልፎ ይከታተላለሁ። ጥሩ ፕሮግራሞች አሉ። ያሳደጋችሁ እናንተም ጥሩ ወጣቶች እንዳላችሁ ይገባኛል እና በዚህ ልክ እይታችሁንም ያሰፋችሁ ብትሄዱበት የተሻለ ይሆናል የሚል እምነት አለኝ። በአጠቃላይ ስለነበረን ጊዜ አመሰግናለሁ። እግዚአብሔር ይስጥልን። እኛም እናመሰግናለን። ክቡራን ተመልካቾቻችን ከአርባ ምንጭ ዩኒቨርሲቲ መምህርና ተመራማሪ እንዲሁም የዩኒቨርሲቲው ዋና ሬጅስትራር ዶክተር ማሌቦ ማንቻ ጋር ያደረግነው ቆይታ ይህን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። ይህን ፕሮግራም ወደ እናንተ በማቅረብ ካሜራማኖች ቸርነት አንጃው፣ ታገስ ጭርቦ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ስለተከታተላችሁን ከልብ ነው የምናመሰግነው። በቀጣይ መሰል ጥሩ ተሞክሮ ያላቸውን ሰዎች ብታቀርቡ ብላችሁ የምትመኟቸው ካሉ በ0935 74 53 23 የስቱዲዮ መስመራችን ብታቀርቡልን ልናቀርብላችሁ ዝግጁ ነን። ቀሪ የጋሞ ቴሌቪዥን ዝግጅቶች ይቀጥላሉ። ጤና ይስጥልኝ።